ሰላም ሰላም፣ እንዴት አመሻችሁ? እኔ እግዚአብሔር ይመስገን በሱ ቸርነት፣ በሱ ምሕረት፣ በሱ ጥበቃ እስከ ዛሬ ደርሻለሁ። ሙስሊምም ክርስቲያንም እንዴት ናችሁ? ክርስቲያኖች ጾማችሁ ሊያልቅ ነው። ጾማችሁ በሰላም በፍቅር ይለቅላችሁ። የንስሐ ዕድሜ የሰጣችሁ እግዚአብሔር ይመስገን ይክበር። ላልጾም ነው እግዚአብሔር አምላክ ልቦናን ማስተዋልን ይስጠን፣ ወደ ቀልባችን ይመልሰን፣ ጠላቶቻችንን ያስወግድልን። የተራቡ የተጠሙ የተቸገሩትን ሁሉ እግዚአብሔር መድኃኔዓለም ይመግብልን እላለሁ። ከዚህ በመቀጠል በምርቃና ለካ እያጨበጨብኩ ነው። አምላኬ ትዕግስቱን ስጠኝ። ከዚህ በመቀጠል ትላንትና እነ ሄልዬ ለቀው ነበረ። ደስ የሚል ትምህርት ነው በነገራችን ላይ የሰጡት። ከዛ ውስጥ እኔ የተማርኩት ማለት ነው በሁለት ጓደኛሞች መሃል ማንም ሰው ጣልቃ መግባት እንዳሌለበት ማለት ነው። ምክንያቱም ሁለት ጓደኛሞች መሃል ጣልቃ የገባ ሰው ሜዳ ላይ ይቀራል። እነሱ ሲታረቁ ያ ሰው ሜዳ ላይ ይቀራል ማለት ነው። ስለዚህ እያንዳንዳችን በጓደኛና ጓደኛ ሲጣላ ራስ በራስ ተነጋግሮ መፍታት ማለት ችግርን መፍታትን ተምሬያለሁ። በዛ ላይ ደግሞ ሶስዬ ተናድጄብሽ ነበረ። ግን እናት አንዴ ሄሉ ድድ ስታደርግሽ ማለት ነው እንደዛ እንትን ስትያ ተናድጄብሽ ነበረ። ግን እንወድሻለን፣ በጣም ነው የምንወድሽ እናት ትሙት እና ምርጥ ጓደኛዋ ነሽ። እግዚአብሔር አምላክ ይጠብቃችሁ። ኃይልዬም መከታዋ በቃ መከታዋ። ችግር በጓደኛ መሃል ጥል ይፈጠራል፣ መካነት ይፈጠራል። በቃ እንዴ ደም በደም ራሱ እንትን ይላልና እንደዚህ እርቅ በቃ ለኛ ስላስተማራችሁን እናመሰግናለን። እንደዚሁም የእናንተ ያሳያችሁት ማለት ያሳያችሁት ነገር ለብዙ ሰው መማሪያ ነው ብዬ ነው የማስበው። አብሶ እንደዚህ ተቀያይመው በሚዲያ ላይ ወጥቶ ስሟን ሲያጠፉ ለነበሩ ትምህርት ይሆናል። በተለያየበት ቦታ ሄደው ስሟን ያጠፉት ላሉት ሁሉ ትልቅ ትምህርት ይሆናል እና ብዬ ነው የማስበው። ኃይልዬም ሱሲም እንዲሁም የኛ ቅብጥብጥ ሄልሻ ፍቅር ልምጣው ልቅር ላርግልሽ ጉንጭሽ ላይ ማቅርቅር አንቺም መድኃኔዓለም ይጠብቃችሁ። ደግሞ ሶስታችሁ አንድ ላይ በጣም ነው የምታምሩት። በጣም ፏ ብትን ናችሁና ደስ ብሎናል። በመሃላችሁ የሚገባ ጠላት እግዚአብሔር አምላክ ያንሳላችሁ፣ ፍቅራችሁን ያብዛላችሁ፣ ከሰው ጠላት ያድናችሁ። እንደዚሁም እኛ ልቦና ላጣ ነው ማስተዋል ላጣ ነው መድኃኔዓለም ልቦናችንን ይመልሰው። እግዚአብሔር አምላክ ልቦናችንን ይመልሰው፣ ማስተዋልን ያድለን። ለሰው ልጅ ደግ ነገር እንድናስብ እግዚአብሔር ይርዳን። በተረፈ ወዳችኋለሁ፣ አከብራችኋለሁ። በመንገዳችሁ ሁሉ እግዚአብሔር አምላክ ይከተላችሁ። ይቺን 3 ቀን የንስሐና የሱባኤ የይቅርታ ጊዜ ነችና ቂም በቀል እርስ በርስ የተያያዛችሁ እንደዚሁ እኔም ያስቀየምኳችሁ ካላችሁ በእግዚአብሔር ስም ይቅርታ እጠይቃለሁ። ምክንያቱም ሰው ነውና እህትና ወንድም ይጋጫል። እንደዚሁም ብዙ ባለመግባባት የምንባባል ስላለን ማለት ነው። ስለዚህ እቺ ጊዜ የመከራ ጌታችን መድኃኒታችን ኢየሱስ ክርስቶስ የስቃይ መከራውና የሚፈተንበት ጊዜ ነውና እኛ እብዶች ወይን ከራሳችን አልሆንን ወይን ከሃይማኖታችን አልሆንን በሜዳ ላይ አብደን ያልን ነውና መድኃኔዓለም ልቦና ማስተዋልን ይስጠን፣ ከዚህ አይነት እንትን ያውጣል ብዬ ነው ምላችሁ። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። ፈጣሪያችሁ መንገዳችሁን፣ ስራችሁን፣ ህይወታችሁን ሁሉ ይባርክላችሁ። የሰው ፍቅርን ያድላችሁ። እግዚአብሔርን ነው። ሀብት ንብረት ይጠፋል፣ እድሜና ጤና የሰው ፍቅር ይስጣችሁ። የሰው ፍቅር ካሌለ ሁሉ ከንቱ ነው። ሁሉ መኪና ቢኖርሽ ሀብታም ብትሆኝ የሰው ፍቅር ካሌለሽ ከንቱ ነሽ። እድሜ ደግሞ ጤና ካሌለሽ ደግሞ የአንቺ ሀብት መከታ መጠጊያ ምናምን አይሆንሽም። ስለዚህ እግዚአብሔር አምላክ ለሁላችንም እድሜና ጤና ይስጠን እላለሁኝ። እወዳችኋለሁ፣ አከብራችኋለሁ።